አሜን። እግዚአብሔር መልካም ነው። ስለዚህ እንደፈለግን ባለስልጣናት ላይ መሪዎች ላይ እንደማንኛውም እንደመረን ሰው እንድንናገር እግዚአብሔር አይፈልግም። እንደ ክርስቲያን እንዳመነ ሰው መልካምነት እኛ ጋር ስላለ መንገዱን ካገኘን እድሉን ካገኘን መልካምነትን ሼር ማድረግ ነው እንጂ መሳደብ፣ መገሰጽ፣ ሌላ ነገር ማለት ለኛ የተሰጠ አይደለም ማለት ነው። መገሰጽ ስላችሁ የመገሰጹ ቀስ ብሎ የመምከሩ እድል ካገኘን እንደ ጨዋ እንደ ክርስቲያን ተናግረን ያን ሰው መመለስ ነው እንጂ እንደፈለግን መሳደብ የኛ አይደለም ማለት ነው። ስለዚህ መገዛትን ደግሞ የኛ ነው ማለት ነው። እግዚአብሔር አምላክ ስሙ ይባረክ። አሜን። ስለዚህ እንደፈለግን እኛ መረን ሆነን መሪዎች ባለስልጣናት ሲናገሩን መስመር ያዙ ሲሉን እኛ መፋነን የለብንም ማለት ነው እንደ ክርስቲያን። ስለዚህ ከዚህ ነው የሚጀምርለት። ምን ይላል? ለገዢዎችና ለባለስልጣናት የሚታዘዙ። ሃሌሉያ አሜን። እግዚአብሔር አምላክ ስሙ ይባረክ። አሜን። መታዘዝ በራሱ እኮ የክርስትና መገለጫ ነው ወገኖች። ሰው እኮ ባለመታዘዙ ነው አይደል ኃጢአተኛ የሆነው። አዳም እኮ እግዚአብሔርን ባለመታዘዙ ነው ኃጢአተኛ የሆነና ሞትን ወደ ሰው ልጆች ህይወት ያመጣው። ስለዚህ መታዘዝ በራሱ ህይወት ነው፣ የህይወት መንገድ ነው። እግዚአብሔር አምላክ ስሙ ይባረክ። እኔ በሉስቲ ለዘመኔ ሁሉ በዘመኔ ሁሉ ለመልካምነት ሁሉ ታዛዥ ነኝ፣ እታዘዛለሁ። ይታዘዙ